የትግራይ ክልል ጊዜያዊ አስተዳደር የህወሓትን ቡድን የአፋር ክልል ወሰን ተሻግሮ ጥቃት ፈጽሟል መባሉን መሰረተ ቢስ ነው ሲል ውድቅ አደረገ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲው ልሳን ከሆነው ወይን ጋር ሰፋ ያለ ቃለ ምልልስ አድርጓል። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። በቃለ ምልልሳቸውም የፕሪቶሪያ ስምምነት ፈራሚ የሆነውን ህወሓት አላውቅም በማለት የፕሪቶሪያን ስምምነት በግልጽ መጣስ ነው ያሉ ሲሆን የፕሪቶሪያ ስምምነት ከጦርነት ወደ ሰላም ያሸጋገረ ጊዜያዊ አስተዳደርን አቋቁሞ የህዝብ አገልግሎቶች መልሰው እንዲጀምሩ ያደረገ መሆኑን ጠቅሰዋል። ጨምሮም ይሁን እንጂ ወረራ ኃይሎች ትግራይን ለቀው ባለማውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻሉም፣ የትግራይ ህዝብ ከወራሪዎች ራሱን ነፃ ማውጣትም አልቻለም በማለት የፕሪቶሪያ ስምምነት የፈጠረውን አሉታዊ ያሉትን ገጽታ አስረድቷል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩና በጦርነት ጉዳት ለደረሰበት ህዝብ ፍትህ ሊሰጠው አለመቻሉ ሌላው ፈተና መሆኑንም አስረድቷል። ዶክተር ደብረጽዮን ይህ እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች በቀጣይነት ያለው እርዳታ እንዳያገኙ በማድረግ የትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀትና በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያውን ስምምነት በመጣስ ላይ ነው በማለት ገልጿል። አስታራቂዎች ስምምነቱ ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑን አስታውቋል። ከአስታራቂዎቹ አንዱ የሆነውን የአፍሪካ ህብረት የራሱ የሆነ የአቅም ውስንነት እንዳለበትም ገልጸዋል። ዶክተር ደብረጽዮን የቀድሞ የትግራይ አገራቸውን አቶ ጌታቸው ረዳን ደግሞ ጌታቸው ስለ ትግራይ ግድ የለውም፣ ስለ ተፈናቀሉትም ሰዎችና ስለ ትግራይ ሉዓላዊ ወሰንም ምንም ግድ የሌለው ነው፣ ምክንያቱም የብልጽግና ባለሥልጣን ስለሆነ ነው በማለት ተችቷል። በሌላ በኩል የፌዴራል መንግሥት ህወሓት ከኤርትራ መንግሥት ጋር ጥምረት እንደፈጠረ አድርጎ የሚያስወራው ሐሰት ነው ብለዋል ዶክተር ደብረጽዮን። የትግራይ ክልል ጊዜያዊ አስተዳደር የህወሓትን ቡድን የአፋር ክልል ወሰን ተሻግሮ ጥቃት ፈጽሟል መባሉን መሰረተ ቢስ ነው ሲል ውድቅ አደረገ። ሌተናል ጄኔራል ታደሰ ወረደ የሚመሩት የትግራይ ክልል ጊዜያዊ አስተዳደር የህወሓት ቡድን የአፋር ክልል ወሰን ተሻግሮ ፈጽሟል መባሉን የሁለቱን ክልሎች ጉርብትና የሚጎዳ መሰረተ ቢስ ክስ ነው በማለት ውድቅ አድርጎታል። ጊዜያዊ አስተዳደሩ ትላንት ጥቅምት 27 2018 ዓ.ም ባወጣው መግለጫ በአፋር ክልል ሐራ መሬት በሚል ታጣቂዎችን በማደራጀት በመደገፍ እንዲሁም ተልዕኮ የመስጠት እንቅስቃሴ ሲካሄድ እንደነበረ አስታውቋል። ይህ እንቅስቃሴ የትግራይን ክልል ለማወክና ለመበጥበጥ ሆን ተብሎ የሚደረግ ነው በማለት ጠቅሷል። የአፋር ክልል ጥቅምት 26 2018 ዓ.ም ባወጣው አጭር መግለጫ የህወሓት ቡድን ወደ ክልሉ በመግባት 6 መንደሮችን በጉልበት መቆጣጠሩን አስታውቋል። ታጣቂ ቡድን ንጹሐን አርብቶ አደሮችን በከባድ መሳሪያ በመደብደብ የፕሪቶሪያ ዘላቂ የሰላም ስምምነቱን አፍርሷል ማለቱ አይዘነጋም። የትግራይ ክልል ጊዜያዊ አስተዳደር በበኩሉ ትላንት ባወጣው መግለጫ ስምምነቱን ያፈረሰው የፌዴራል መንግስት ነው በማለት በህወሓት ላይ ያቀረበውን ክስ አስተባብሏል። የፌዴራል መንግስት የፕሪቶሪያ ስምምነት በአግባቡ እንዳይፈጸም አለማድረግ የህዝብ ስቃይና መከራ እንዲቀጥል የሚያደርግ ነው በማለት ወቅሷል። ሆኖ
ሆኖም አስተዳደሩ ስምምነቱ ተፈጻሚ እንዲሆን ከፌዴራል መንግስት ያለውን ግንኙነት ለማጠናከር ዝግጁ መሆኑን አሳውቀዋል። ትግራይን በጉልበት ለመካደም እየተደረገ ያለው እንቅስቃሴ እንዲቆምና በውይይቱ መፍትሄ እንዲፈለግም አሳስበዋል።